የኡመቴ ዕድሜ ከ60 እስከ 70 ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በአብዛኛው የነብዩ ኡመት የሚኖረው ከ60 እስከ 70 ዓመት ነው። ከዛም ያልፉ ጥቂቶች ናቸው። አላህ ይዘንላቸው ባለ 70ዎቹ፣ አላህ ይዘንላቸው ባለ 80ዎቹ ብለዋል ነብዩ አለይሂ ሰላቱ ወሰላም። ጥቂት ናቸው ለማለት ነው። 70-80ን ይዞ የሚሞት ጥቂት ነው። ከዛ በፊት በወጣትነት ነው አብዛኛው የሚያልቀው። ዱንያ ወፍጮ ቤት ናት፣ የሰው ልጅን የምትፈጭ ዱንያ ወፍጮ ቤት ናት፣ ሰው የሚፈጭባት። አልፈጭም የሚል የለም፣ ይያዛል። መለከል መውት ይዘዋል። የመለከል መውት ረዳቶች አጋዦች ይዙታል። ማህፀኖች ይተፋሉ፣ ምድር ትጎርሳለች። ይሁንን ታዲያ መሃል ላይ መዘንጋቱ፣ አኺራን መርሳቱ፣ ክፋቱ ምን ያደርጋል? የሰው ልጆች ሆይ ወሰን አትለፉ፣ አትበድሉ። ወሰን ማለፋችሁ ትርፉ ለእናንተው ነው፣ ግፉ ለእናንተው ነው ብሏል። ሰው የዘራውን ነው የሚያጭደው። ኸይር ልንዘራ መልካም ሰው ልንሆን ያንዳንዱን ቀን ሌሊት አላህ በሚወደው መልኩ ልናሳልፍ፣ ካጠፋን ቶሎ ልንመለስ ይገባናል። ዱንያ የፈተና የበላ ሀገር ናት። በተለይ አኺር ዘመን ላይ በግፍ በበደል ተሞልታለች። ግፍ በስቷል፣ ወንጀል በስቷል። ካሁን ቀደም ተሰምተው ታይተው ማይታወቁ አይነት ጭካኔዎች፣ ወንጀሎች፣ በደሎች እየታዩ ነው። ሰላም እየጠፋ ነው። በሰላም ውሎ ማደር ከባድ የሆነ ሕፃናት እየተጨፈጨፉ ነው። የሰው አካል እንደ ሽንኩርትና ካሮት እየተቆራረጠ ነው። ሕፃናት እየተደፈሩ ነው። ሰው ከጉንዳን ከትንንሽ ህዋሳት የበለጠ ህይወቱ የረከሰበት ዘመን ላይ ደርሰናል። ብዛታቸው ግዝፈታቸው ተራራና ሸዋ የሚያክል ወንጀሎች እየወጡ እየፈለጉ ነው። ከዚህ አንፃር በማንኛውም ሰዓት ላይ ከሰማይ ድንጋይ ሊዘንብብን፣ ከስር የእሳት ጎርፍ ሊፈነዳብን ይችላል። እየፈነዳም ነው፣ እያየንም። ይሄ ሁሉ ከመሆኑ ጋር ግን ለአፍታ ቆም ብሎ ራስን አስቦ ራስን ፈትሾ ልስተካከል፣ ህይወቴን ላስተካክል፣ ከአላህ ጋር ከሰው ልጆች ጋር ግንኙነቴን ላሳምር ካላለን ከድንጋይ የበለጠ ደርቀናል ማለት ነው። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة። ስንሄድ ስንመጣ፣ ስንገባ ስንወጣ፣ ሲመሽ ሲነጋ ስራችን ሁሉ ወንጀል ከሆነ ቀልባችን ጨርሶ ከድንጋይ በላይ ከደረቀ መኖር ምንም አይጠቅምንም። ቶሎ ሞተን ወንጀላችንን ቶሎ ፋይሉን ብንዘጋ ይሻለናል። ሰው ምድር ላይ ሲኖር በእያንዳንዱ ዕለት ወደ አላህ ካልተቃረበ፣ ለሰው ልጆች መልካም ካልሆነ መኖሩ ምንድነው ፋይዳው? ከእንስሳት በታች ሆኖ መኖር ማለት ነው። እንስሳት እርስ በርስ ማይጨካከኑትን ያክል ሰው ላይ እየጨከነ ነው፣ እየከፋን ነው፣ ወደ ወንጀል እየከነፈን ነው፣ እየተገፋን ነው። ኸይር ላይ መሶበር እያቃተን ነው። ሸር ላይ ከግመል የበለጠ ትዕግስተኞች የሆንን ነው፣ ጉልበተኞች የሆንን ነው። ለማን እስከ መቼ? ግፍ በደል ሞልቶ እየፈሰሰ የሌሎችን የኮነነኝ እኛው ራሳችን የወንጀሉ የግፉ ተካፋዮች ነን። ብዙዎቻችን የራሳችን አይታየንም። ወደ ሌሎች ነው ጣት ምንቀስረው። ከሚስትህ ጋር፣ ከልጆችህ ጋር፣ ከጎረቤትህ ጋር፣ ከሰራተኛህ ጋር፣ ከወላጆችህ ጋር ግንኙነትህ ምን ይመስላል? እኔ ታዛዥ ነኝ ወይ? ተጸጽቼ ጥፋቴን አውቄ የምመለስ ሰው ነኝ ወይ ልንል ተውበትን ከራሳችን ማስተካከልን ከራሳችን ልንጀምር ይገባል። ምንም ያክል ዱንያ ላይ ደልቶን ብንኖር ያለነው የፈተና አዳራሽ ውስጥ ነው። ያለነው የቀደር ወፍጮ ቤት ውስጥ ነው። ተራ እየጠበቀን እህል ለማስፈጨት ሰዎች ወፍጮ ቤት ሄደው ተራ እንደሚጠብቁት እኛም ተራችን እየጠበቅን የፈተና ወንበር ላይ ነው ያለነው። ወይ እናልፋለን ወይ እንወድቃለን። ብልህ አስተዋይ ሰው ማለት ለዲኑ የሚጠነቀቅ ሰው፣ ለአኼራው ስንቁ የሚሰንቅ ሰው፣ ከሞት በኋላ ላለው ህይወት ነቅቶ በየቀኑ ስራ የሚሰራ ሰው። ዑትባ ኢብኑ ገዝዋን የሚባሉ 7ኛው ሙስሊም ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋ ማድረግ ሲጀምሩ አንድ ብለው መካ ላይ የእስላም ጥሪ ሲጀመር 1 2 3 4 ብለው ሰዎች ሲቆጠሩ 7ኛ የሰለሙት ሰው ታላቁ ሱሐቢ አንድ ቀን ባልደረቦቻቸውን ጓደኞቻቸውን ሰብስበው ሲመክሩ ኹጥባ ሲያደርጉ ምን አሉ? አላ ኢነ ዱንያ ቀድ አደነት ቢሰርም ወወለት ሐዳአ ወለም የብቀ ሚንሃ ኢላ ሱባበቱን ከሱባበት ልኢናእ ወኢነኩም ፊ ዳሪን ተንተቂሉን ዐንሃ ፈንተቂሉ ቢኸይሪ ማ ቢሐضረቲኩማ። አዋጅ ንቁ፣ ስሙ። ዱንያ የሄደች ነው፣ ፈጥና ያለቀች ነው። ከዱንያ የቀረው
እቃ ላይ የነበረ ውሃ ፈሳሽ ነገር ተደፍቶ ተቀጥቶ አልቆ መጨረሻ ላይ የሚቀር ሚንጠባጠብ ያክል ነው ዱንያ ላይ የቀረው። ዱንያ አልቃለች። የቀረው ሚንጠባጠብ ነገር ብቻ ነው ከዱንያ። እናንተ ከዱንያ መውጣታችሁ አይቀርም። ከዱንያ ስትወጡ አለ የተባለ መልካም መልካም ነገርን ይዛችሁ ውጡ።